ዋና ዜና የኦዳ መጀመሪያ ደረጃ ሆስፒታል ሞዴል የማህበረሰብ ፋርማሲ ተመረቀ። ባለፉት 11 ወራት 119 ሚሊዮን 967 ሺህ ብር በላይ መሰብሰቡን በከፋ ዞን የአዲ ወረዳ ገቢዎች ጽሕፈት ቤት አስታወቀም። የከፋ ዞን አስተዳደር ለቀድሞ የቦንጋ ዩኒቨርሲቲ ፕሬዝዳንት ለዶክተር ጴጥሮስ ወልደ ጊዮርጊስ በዩኒቨርሲቲ ቆይታቸው ላበረከቱ አስተዋጽኦ የምስጋናና እውቅና ፕሮግራም አደረገም። የበጎ አገልግሎት ስራዎችን ቀልጣፋና ዘላቂ በማድረግ ለህብረተሰቡ ተጠቃሚነት እንደሚሰሩ የቦንጋ ዩኒቨርሲቲ ኮሌጅ ሰልጣኝ መምህራኖች ተናገሩ። የሚሉት ዋና ዜናዎች ናቸው። ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን፣ ዋና ዜናዎቹን በማስቀደም የዕለቱን ዜና ለማሰማት ጊዜያችን ደርሶ ተገናኝተናል። ፍጹም ተሾመ ዜናዎቹን እየመራው ቆይታ አደርጋለሁ። በቅድሚያም አጫጭር ዜናዎች። በሁለተኛ ዙር ሀገር አቀፍ የፖሊዮ ክትባት ዘመቻ 15.3 ሚሊዮን ህጻናትን መከተብ መቻሉን የኢትዮጵያ ህብረተሰብ ጤና ኢንስቲትዩት አስታወቀም። በኢንስቲትዩቱ የፖሊዮ ወረርሽኝ ምላሽ አስተባባሪ አቶ ሚኪያስ አላዩ የፖሊዮ ወረርሽኝን ለማጥፋት የሚከናወኑ ስራዎች ተጠናክረው ቀጥለዋል ብለዋል። ሁለተኛው ዙር የሀገር አቀፍ የፖሊዮ ክትባት ዘመቻ ከግንቦት 22 ቀን 2017 ዓ.ም ጀምሮ እየተካሄደ ሲሆን በዚህም እስካሁን 15.3 ሚሊዮን ህጻናት መከተባቸውን ተናግረዋል። ክትባቱ በሁሉም አካባቢዎች ተደራሽ ማድረግ ፖሊዮን ለማጥፋት ትልቅ ሚና እንዳለው የገለጹት አስተባባሪው በቀጣይ የተያዘውን እቅድ ለማሳካትም በትኩረት እንደሚሰራም አመላክተዋል። የክትባት ዘመቻው የጸጥታ ችግር ባለባቸው አካባቢዎች ተደራሽ ማድረግ መቻሉን አቶ ሚኪያስ አረጋግጠዋል። ዘገባው የፋና ሚዲያ ኮርፖሬት ነው። ባለፉት 11 ወራት 119 ሚሊዮን 967 ሺህ 27 ብር በላይ መሰብሰቡን የአዲ ወረዳ ገቢዎች ጽሕፈት ቤት አስታወቀም። የወረዳው ገቢዎች ጽሕፈት ቤት ኃላፊ አቶ ካሳ በደሞ እንደገለጹት በወረዳው የሚነሱ የመልካም አስተዳደርና የልማት ጥያቄዎችን ለመመለስ ገቢ ትልቁ ሚና እንደሚይዝ ታምኖ ሲሰራ መቆየቱን ተናግረዋል። በዚህም ባለፉት ዓመታት ሲታዩ የነበሩ ችግሮችን ለመፍታት ውይይት ተደርጎ ወደ ስራ መግባቱ የጠቆሙት ኃላፊው በዚህም የተመዘገበ ውጤት ካለፉት ዓመታት ጋር ሲነጻጸር ለውጥ ማሳየቱንም ጠቁመዋል። ኃላፊው አክለውም ጽሕፈት ቤቱ በበጀት ዓመቱ ባለፉት 11 ወራት ከመደበኛና ከሶስቱ ታዳጊ ማዘጋጃ ቤቶች 145 ሚሊዮን 817,709 ብር ለመሰብሰብ አቅዶ እስካሁን ባለው 119 ሚሊዮን 967,027 ብር በላይ መሰብሰቡን አስታውቀዋል። ከማዘጋጃ ቤታዊ ገቢ 14 ሚሊዮን 432,564 ብር ሲሆን ክንውኑ 12 ሚሊዮን 985,407 ብር መሆኑን ኃላፊው አክለው ገልጸዋል። ከመደበኛ ገቢ ለመሰብሰብ የታቀደው 131 ሚሊዮን 395,145 ብር መሆኑን የገለጹት ኃላፊው ክንውኑ 106 ሚሊዮን 981 ሺህ ብር መሆኑን ገልጸዋል። እስካሁን ባለው ሂደት 82.27% መሰብሰቡ እንደተቻለም አቶ ካሳም ገልጸዋል። በመጨረሻም ገቢን መሰብሰብ የሁሉም የህብረተሰብ ክፍል ኃላፊነት መሆኑን አቶ ካሳ ተናግረዋል ሲል የዘገበው ባልደረባችን በላቸው በላይ ነው። አሁን በዝርዝር ወደምንመለከታቸው ዜናዎች ስንሻገር የኦዳ የመጀመሪያ ደረጃ ሆስፒታል ሞዴል የማህበረሰብ ፋርማሲ ተመረቀ። ፋርማሲው መመረቅ በህብረተሰቡ ዘንድ ይነሳ የነበረውን ቅሬታ ሊፈታ የሚችል መሆኑን ተገልጿል። ብሩክታይት ብርሃኑ ተጨማሪ አላት። የጠላ ወረዳ ዋና አስተዳዳሪ አቶ አትርሴ ሸታቸው የኦዳ የመጀመሪያ ደረጃ ሆስፒታል የማህበረሰብ ፋርማሲ መመረቁ ከዚህ ቀደም በህብረተሰቡ ዘንድ የሚነሱ የመድኃኒት እጥረት ችግርን የሚፈታ መሆኑን ተናግረዋል። አክለውም የማህበረሰቡን ጤና ባስጠበቀ መልኩ ለማስቀጠል የማህበረሰብ ፋርማሲዎች ሚና የጎላ መሆኑን ተናግረዋል። አጠቃላይ የጤና ልማት ስራችን ምን ደረጃ ላይ አለ? ምን እየተፈጸመበት ይገኛል? የማህበረሰቡን ጤና ከወትሮ በተሻለ ይዞ ለማስቀጠል ምን ስራዎችን እንሰራለን የሚሉ ጉዳዮችን አጠናክሮ መቀጠል እንዳለብን በወረዳችን ትኩረት ሰጥተን እየሰራን እንገኛለን። በዚህ ረገድ ስናስብ ወረዳችን የኦዳ የመጀመሪያው ሆስፒታል ባለቤት፣ በገጠር የጤና ኬላዎች 24 የገጠር ጤና ኬላዎች ባለቤት እንዲሁም 4 ጤና ጣቢያዎችን እናስተዳድራለን፣ እንመራቸዋለን፣ እናስተባበራቸዋለን። በርካታ ቁጥር ያላቸው የግል ጤና ተቋማትንም እናስተናግዳለን። በእነዚህ ሂደት ውስጥ በርካታ ስራዎችን መስራት አለብን። አካባቢውን መቀየር መቻል አለብን። ማህበረሰቡ ከላይ እስከ ታች እስከሚኖርበት መንደር ድረስ ጤናው የተረጋገጠ መሆን መቻል አለበት የሚሉ ጉዳዮችን በርካታ ስራዎችን ስንሰራ መጥተናል። ከመጣንባቸው መንገዶች ውስጥ አካባቢውን በጤና ሞዴል ለማድረግ የተሰሩ በርካታ ስራዎች አሉ። በዚህ ረገድ በሞዴሊንግ ክራይቴሪያ ተመዝኖ ወደ 11 የሚሆኑ ቀበሌዎችን ለማስመረቅ ችለናል። አሁን ላይም ደግሞ 4 ቀበሌዎችን ለማስመረቅ ቅድመ ዝግጅቶችን ጨርሰን እየሄድን ያለንባቸው ሁኔታዎች አሉ። እንግዲህ
እነዚህ ተቋማት በአጠቃላይ ሞዴል ሲሆኑ የጤና ጣቢያዎቻችን በአጠቃላይ ሞዴል ሲሆኑ ሆስፒታላችን ሞዴል ሲሆን ወረዳችን ሞዴል ይሆናል። ተደማምሮ ሄዶ ዞናችን ክልላችንም ሞዴል የሚሆንበት ምቹ እድል እንዳለ ለማሳየት ያክል ነው። ከሱ ባሻገር እንግዲህ የማህበረሰብ ተሳትፎ ምን ይመስላል የሚለውንም ነገር ማየት መልካም ነውና ማህበረሰባችን ለጤናው ዘርፍ የሚሰጠውን ትኩረት አጠናክሮ እንዲቀጥል ከማድረግ አንጻር በአጠቃላይ እስከታች ንቅናቄዎችን በማድረግ ጤና ኬላዎችን በአዲስ መልክ የመገንባት ስራዎችን የወደቁትን የመጠገን ስራ በርካታ ስራዎችን ሰርተናል። የካፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ እንደገለጹት የማህበረሰብ ፋርማሲ በዞን ደረጃ ሁለተኛ መሆኑን ገልጸው እንደነዚህ አይነት ማስፋፊያ ስራዎች ተጠናክረው ሊቀጥሉ እንደሚገባ ገልጸዋል። በዞን ውስጥ ካሉ ሆስፒታሎች ውስጥ የኦዳ የመጀመሪያ ደረጃ አንዱ እንደሆነ ገልጸው ለህዝቡ ተደራሽ ለማድረግ በትኩረት እየሰራ ይገኛል ብለዋል። በዞናችን ካሉ ሆስፒታሎች አንዱ የኦዳ ሆስፒታል ነው። የተጣለበትን ከፍተኛ ኃላፊነት በጥሩ ሁኔታ እየተወጣ ያለ ነው። አሁን ባለንበት ደረጃ ማህበራዊ ብልጽግና ማጠናከር እና ለህዝቡ ተደራሽ ሊሆን የሚችልበት ሁኔታ እንዲኖር ማድረግ እጅግ በጣም ወሳኝና አስፈላጊ ነው። ማህበራዊ ብልጽግናን ስናስብ ደግሞ ጤና ወደፊት የሚመጣ ነው። ጤናን በደንብ ሰርተን የተሟላ ጤና ህዝቡ ሊያገኝ የሚችልበት ሁኔታ እንዲኖር ማስቻል ግድ ያስፈልጋል። የህብረተሰባችንን ጤና ስናስጠብቅ ነው ሌሎች ነገሮችን አገልግሎቶችን ህዝቡ ሊያደርግ የሚችለው ከህዝቡ የሚፈለጉ ነገሮችን ማድረግ የሚችለውና ያንን ለማስተካከል ይሄ ሆስፒታልም ካሉ ሆስፒታሎች አንጻር በጥሩ ሁኔታ አለ የሚል መረጃ በየጊዜው ግምገማዎች ይመጣሉ። የሆስፒታል ሰራተኞችም ታታሪዎች ናቸው። የጣለባቸውን ኃላፊነት በተገቢው እየተወጡ ያሉ ከሚባሉት አንዱ የኦዳ ሆስፒታል ነው። ስለዚህ ለምታበረክቱትና ለዚህ ስማችሁ እጅግ በጣም ላመሰግን ወዳለሁ። አጠናክራችሁ ወደፊትም መቀጠል አለባችሁ የሚል ነገር ነው ያለኝ። ተከታታይነት ያለው ስራ ሊሰራ ያስፈልጋል። የህዝባችን የጤና ፍላጎትም አጠቃላይ የአገልግሎት ተደራሽነት ፍላጎትም ጥራትን ከማግኘት አንጻር ያለውም ነገር እየጨመረ እየመጣ ነው ያለው። ከዛ ጋር ተመጣጣኝነት ያለው አገልግሎት መስጠት የሚያስፈልግ ነው የሚሆነው። ያንን ከማድረግ አንጻር እናንተ በራሳችሁ ማህበረሰቡን በማስተባበር ደግሞ የጎደሉ ነገሮችን በማሟላት ሆስፒታሉ የተሻለ አገልግሎት ሊሰጥ የሚችልበት ሁኔታ እንዲኖር እያደረጋችሁ ያላችሁን ጥረት እጅግ በጣም ጥሩ ነው። ይህን አድናቆት አለኝ። እንግዲህ ካየነው አንጻር አጠቃላይ ውስጥ ስንገባ ንጽህናው ጥሩ ነው፣ ሙሉ ባናይም። ስለዚህ ይህን አጠናክሮ መቀጠል የሚያስፈልግ ነው መስለኝ። ሁለተኛ እንግዲህ ከሕክምና ቁሳቁስ አንጻርም የተጓደሉ ነገሮች አሉ። የተጓደሉትን በመጠገን በተለያየ መልኩ አስተካክሎ ለመጠቀም የምታደርጉት ጥረት እጅግ በጣም ጥሩ የሚበረታታ ነው። ቀጣይ እንግዲህ የክልሉ ቢሮ ኃላፊም አሉ፣ እኛም አለን። ሁላችንም የድርሻችንን ተወጥተን የሚጎሉ ነገሮችን ለማሟላት የሚችልበት ሁኔታ ይኖራል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል የጤና ቢሮ ኃላፊ አቶ ኢብራሂም ተማም በበኩላቸው የኦዳ የመጀመሪያ ደረጃ ሆስፒታል በክልል ደረጃ የሚመሰገን ተግባር መስራቱን ተናግረው ህብረተሰቡን በማሳተፍ ጤናው የተጠበቀ ዜጋ ለመፍጠር የሚደረገው ጥረት የሚበረታታ መሆኑን ገልጸዋል። እዚህ ስንመጣ ብዙ ነገሮችን ነው የምናስተውለው። ያው ካፋ ዞን ውስጥ ደግሞ ሞዴል ቀበሌዎችን እያፈራ በአካባቢ ንጽህና፣ በግል ንጽህና ጥሩ የሆኑ ቀበሌዎችን የተሻሉ ቀበሌዎችን እያፈራ ያለ እሱ ብቻ ሳይሆን በቀበሌ ደረጃ ጤና ኬላዎችን መሰረታዊ ጤና ኬላዎችን የማደስ የመስራት ልምድ እየዳበረ የመጣበት ወረዳ፣ የህብረተሰብ ተሳትፎ በጣም እያደገ ቅድም አቶ እንዳሻው እንደገለጸው ከዚህ ቀደም በክልልም ጭምር ምሳሌ ሁሌ የምናነሳው ሳይለምን ብቻ ነበረ። አሁን ደግሞ ተጨማሪ ወረዳዎች ወደፊት እየመጡ ካሉ ወረዳዎች ውስጥ አንዱ የጠሎ ወረዳ በመሆኑ እናንተም የወረዳ አመራር የወረዳ ጤና ጽህፈት ቤት የሆስፒታል ውስጥ ያላችሁ ትስስር ላይ የምትሰሩ ቀበሌ የምትደግፉ እዚህ አገልግሎት የምትሰጡ የእናንተም አቅም ስለሆነ ለእናንተ ክብር ምስጋና ይገባችኋል። በቀጣይም ቢሮአቸው ለኦዳ የመጀመሪያ ደረጃ ሆስፒታል የሚመለከታቸውን አካላት በማስተባበር አስፈላጊውን ሁሉ ድጋፍ እንደሚያደርግ ተናግረዋል። የካፋ ዞን አስተዳደር ለቀድሞ የቦንጋ ዩኒቨርሲቲ ፕሬዝዳንት ዶክተር ጴጥሮስ ወልደ ጊዮርጊስ በዩኒቨርሲቲ ቆይታቸው ላበረከቱት አስተዋጽኦ የምስጋናና እውቅና ፕሮግራም አካሄደም። በፕሮግራሙ የካፋ ዞን ከፍተኛ አመራሮችና የሀገር ሽማግሌዎች ተገኝተዋል። ዘገባው የባልደረባችን አድማሱ ጴጥሮስ ነው። ምህረት ማሞ እንደሚከተለው ታቀርበዋለች። ፕሮግራሙ የተጀመረው በሀገር ሽማግሌዎች ምረቃትና መልካም ምኞት ሲሆን በፕሮግራሙ የተገኙት የካፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደም በዩኒቨርሲቲው ስለተከናወኑ ዘርፈ ብዙ ስራዎች የአመራሩ ሚና ከፍተኛ ስለመሆኑ አንስተዋል። በመማር ማስተማር ዘርፍ ቅጥር ግቢውን ለመማር ማስተማር ስራ ምቹ ማድረግ፣ የተማሪዎችን ዲሲፕሊን ማስጠበቅ፣ ብቁና ውጤታማ ጥሩ ስነ ምግባር ያላቸው ተማሪዎች ሊወጡ የሚችሉበት ሁኔታ ተከታትሎ ማስፈጸም፣
የትምህርት ጥራትን ለማስጠበቅ በቴክኖሎጂ የማስደገፍ ተግባር በግቢው በስፋት ተከናውኗል። በአገር ደረጃ የተሻለ የመውጫ ፈተና ውጤትን ተመዝግቦ ምስጉን ሆኗል። በምርምር ዘርፍ ለተፈጥሮ ሀብትና አካባቢ ጥበቃ ከፍተኛ ትኩረት ተሰጥቷል። የአረንጓዴ አሻራ ፕሮግራም በዩኒቨርሲቲው ቅጥር ግቢና ከዩኒቨርሲቲው ቅጥር ግቢ ውጪ በስፋት የተሰራበት የተከናወነበት ሁኔታ ነበር። ለአካባቢው አቅም ቅድሚያ በመስጠት ሰፊ ውጤትን ተመዝግቧል። የከፋ ዞን የመንግስት ዋና ተጠሪና የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አጥናፉ ኃይሌ በበኩላቸው ለአንድ አካባቢም ሆነ ለተቋም ውጤታማ ተግባር የወቅቱ መሪዎች አስተዋጽኦ የጎላ ሚና እንዳለው ተናግረው በዩኒቨርሲቲውም የታየው መሰል ተግባር መሆኑንም ገልጸዋል። የመንግስትና የፓርቲ ኢኒሼቲቮችን በዩኒቨርሲቲው ግቢና በዙሪያ ተግባራዊ በማድረግ የዞንና የሀገሪቱን ኢኮኖሚ ለማሳደግ የተሰሩ ስራዎች ጉልህ ድርሻ የነበራቸው መሆኑንም አንስተዋል። የልማት ትሩፋት ኢኒሼቲቭ የመንግስት ኢኒሼቲቭ ነው። በተግባር አይተናል። በማር በቡና በወተት በሌሎች ዘርፎችም ቢሆን ውጤታማ ስራዎችን አይተናል። የከፋ ዞን ምክር ቤት ዋና አፈ ጉባኤ አቶ ግርማ ደፋር በበኩላቸው ሀገራችን ኢትዮጵያ የያዘችውን ብልጽግና ግብ ለማሳካት ተቋማት ጉልህ ሚና እንዳላቸው በመግለጽ ዩኒቨርሲቲው በጥናትና ምርምር በመማር ማስተማርና በማህበረሰብ አቀፍ ዘርፎች የጀመረውን ተግባር አጠናክሮ እንዲያስቀጥልም ጠይቀዋል። የቀድሞ የቦንጋ ዩኒቨርሲቲ ፕሬዝዳንት የነበሩት ዶክተር ጴጥሮስ ወልደ ጊዮርጊስ በበኩላቸው ዩኒቨርሲቲው ላስመዘገበው ውጤት አጠቃላይ የመንግስት መዋቅሮች ድጋፍ መኖሩን በመግለጽ ለተደረገ እውቅና ፕሮግራም ምስጋናቸውን አቅርበዋል። በመጨረሻም አስተያየት ሰጪዎችና የሀገር ሽማግሌዎች ለዶክተር ጴጥሮስ ወልደ ጊዮርጊስ መልካም ምኞታቸውን በመግለጽ አሁን ያሉ የዩኒቨርሲቲው አመራሮች በዩኒቨርሲቲው የተጀመረው መልካም ተግባር አጠናክሮ እንዲያስቀጥሉም ጠይቀዋል። በምስጋና ፕሮግራም ላይ የቦንጋ ዩኒቨርሲቲ ተጠባባቂ ፕሬዝዳንት ዶክተር ደገላ እርጌኖን ጨምሮ የቦንጋ ዩኒቨርሲቲ ምክትል ፕሬዝዳንቶችና ዳይሬክተሮች፣ የዞንና የቦንጋ ከተማ ከፍተኛ የስራ ኃላፊዎችና የሀገር ሽማግሌዎች ተገኝተዋል። የበጎ አገልግሎት ስራዎችን ቀልጣፋና ዘላቂ በማድረግ ለህብረተሰብ ተጠቃሚነት እንደሚሰሩ የቦንጋ ትምህርት ኮሌጅ ሰልጣኝ መምህራኖች ተናገሩ። ሰልጣኞች በኮሌጅ ያገኙትን የበጎ አገልግሎት ስራዎች በአግባቡ እንዲተገብሩ በትኩረት የተሰራ መሆኑን ኮሌጁ አስታውቋል። ባልደረባችን ታጀቶ ከበደ ያዘጋጀውን ቤተልሔም ምሩ ታቀርበዋለች። ያነጋገርናቸው አስተያየት ሰጪዎች እንደተናገሩት በኮሌጁ የተለያዩ የበጎ ፈቃድ አገልግሎቶችን እየሰጡ መቆየታቸውን ተናግረዋል። ቀይ መስቀል ማህበር አባል ነኝ። ከዚህ ውስጥ በጣም አንደኛ የመጀመሪያ ዙር ደም ልገሳ ነኝ። ምንም የሚያስፈራ ነገር አይደለም። በጣም ቀላል በአንድ ሚሪንዳ የሚተካ ደም ነው። ብዙ ለወገኖች በሆስፒታል የተኙት ብዙ የተቸገሩት እናቶች ለመርዳት በጣም በፈጣሪም በሰዎች ዘንድም በጣም የምናገኘው ደስታ ነው። ሐኪም ደካሞችን መርዳት እነዚህ አሁን ሆስፒታል የተኙት ወገኖችን መርዳት እና ሌላ ደግሞ በቃ ያው በየመንገድ አሁን ሐኪም ደካማ ያሉትን የደከሙትን ማገዝና መርዳት ነው እስከዛ የቆየው እና ዛሬ በዚህ ደም ልገሳ ላይ ከዛን ተሳትፌያለሁ። በኮሌጃችን ከሁሉም ባቾች ወይም የትምህርት መደቦች ወደ 400 የሚሆኑ መደበኛ አባላት አሉን። እነዚህን አባላት በማስተባበር በርካታ ስራዎችን እየሰራን እንገኛለን። በጎ አድራጎት ስራዎች አሉ። ተማሪዎችን መደገፍ ያለባቸው የተለያየ ችግር ውስጥ ያሉትን አደጋ የደረሰባቸውን ተማሪዎች እየለየን የተለያዩ ድጋፎችን እናደርጋለን። ዛሬ በልዩነት ደግሞ እንደዚህ በልዩ ዝግጅት እያከበርን ያለነው የኢትዮጵያ ቀይ መስቀል ማህበር የተመሰረተበትን 90ኛ ዓመት ምክንያት በማድረግ ከከፋ ዞን ቀይ መስቀል ማህበር ማስተባበሪያ ጽህፈት ቤት ጋር በጋራ በመሆን በኮሌጁ አካባቢ ይህንን በጎ ተግባራትን በመፈጸም በዓሉን እያከበርን እንገኛለን። በኮሌጁ ያካበቱትን የበጎ አድራጎት ተልእኮን ከማስፋፋት አንጻር የበኩላቸውን ሚና እንደሚወጡ አስተያየት ሰጪዎቹ ተናግረዋል። ይሄ ደም መለገስ ብቻ አይደለም፣ ደም የሌሉትም በብርም በተለያዩ ነገሮች በገንዘብ መረዳት ይቻላል። ይሄ ብዙ ሰው ህይወት ለማትረፍ ነው በዚህ የሳተም ነው እና በላው አልበላው ምናምን አያስፈልግም። ብዙ በአንድ ሚሪንዳ እንተካለን። ደማችን ጤንነታችን ይመለሳል ወደ ቦታ። አሁን ይሄን እንደ ግብዓት ወስደን ወደ ያሉት ትውልዶችን
መረዳት ነው ማገዝ አሁን ያላውቁትን ማሳወቅ አንዳንድ ነገሮችን ለማገዝ እንደ ቀይ መስቀል ክበብ ወይም እንደ ቀይ መስቀል እርዳታ ማድረግ የሚፈልገው ቀይ መስቀል በመሰረቱ ያው የበጎ አድራጎት ስራ የሚሰራበት ማህበር ነው እንጂ ሌላ ነገር አይደለም። ስለዚህ ይሄ እድሜ አይለይም፣ ጾታ አይለይም፣ በሃይማኖት ልዩነት አይፈልግም። በጎ አእምሮ ብቻ ነው የሚፈለገው። ምክንያቱም መስጠት ነው ራሱ። በማህበሩ ላይ አንድ ነገር መስራት መስጠት ነው። ሀሳብን እንሰጣለን፣ ጉልበትን እንሰጣለን፣ ገንዘብ እንሰጣለን፣ ያለንን ነገር ደም መስጠት። ሌሎቹ ከዚህ የበለጠ ህይወታቸውን ሁሉ ሰጥተው ህይወታቸውን ገብረው በበረሃ አደጋ፣ ጦርነት፣ ሌላም የደረሰበት ቦታ ላይ ከቤተሰቦቻቸው ከአካባቢያቸው ከሚኖሩበት ከሚሰሩበት አካባቢ ሁሉ ርቀው ሄደው እያገለገሉ ይገኛሉ። ስለዚህ በዚህ በቀይ መስቀል ማህበር ላይ መሳተፍ በራሱ ትልቅ ሀገራዊ የዜግነት ግዴታም ጭምር ነው። አገልግሎቱን ቀልጣፋና ተደራሽ ከማድረግ አንጻር የሚመለከተው አካል ትኩረት ሊያደርግ እንደሚገባም ተናግረዋል። ይሄ ማህበር ተጠናክሮ እንዲቀጥል በዞን ደረጃ፣ በክልል ደረጃ፣ በሀገር ደረጃ፣ በክልል ደረጃ፣ በዞን በወረዳ ብቻ አይደለም ተወስኖ መቅረት ያለበት፣ እስከ ታች እስከ ቀበሌ መጠናከር አለበት። ተቋማትም የትምህርት ተቋሙ ብቻ ሳይሆን ሌሎች ተቋማትም እንቅስቃሴውን ማጠናከር አለባቸው። ስለዚህ የሚመለከታቸው አካላት ለዚህ ጉዳይ እንግዲህ ኃላፊነት ብቻ አይደለም የሚጠይቀው፣ ዜግነት በራሱ በቂ ነው። በቃ ማንም አሁን እናንተም እዚህ መጣችሁ የዜግነት ግዴታም ስላለባችሁ አብራችሁ ጭቃውን እንደዚህ እያደረጋችሁ ጎንበስ ቀና እያላችሁ የዋላችሁት ለምንድን ነው? የህሊና እርካታ ለማግኘት ነው። ስለዚህ ቀይ መስቀል ላይ የሚመለከታቸው አካላት በየዘርፉ አሉ። እነሱ ትኩረት ሰጥተው በሚያስፈልግ ነገር ሁሉ እንደተናገር ነው በሀሳብም በምክርም ከተቻለ በቁሳቁስም በገንዘብም ተረዳርተን ቀይ መስቀል ማህበር እንደ አንድ ተቋም ወይም ደግሞ እንደ አንድ ወቅት ስራ ሳይሆን ዘላቂ እንዲሆን ቀጣይነት እንዲኖረው። ምክንያቱም አሁን ያለንበት ሁኔታ በጣም አስፈላጊ ሰዎች እርስ በርስ መረዳዳት ያለባቸውና እጅግ በጣም አስፈላጊ የሆነበት ሰዓት ላይ ነው ያለነው። ስለዚህ ሁሉም የሚመለከተው አካል ትኩረት ሰጥቶ እንዲሰራበት ነው የማሳስበው። የጊምቦ ሁለተኛ ደረጃ ትምህርት ቤት የትምህርት ጥራቱን የጠበቀ ትምህርት ለመስጠት ከባለድርሻ አካላት ጋር በቅንጅት እየሰራ መሆኑን አስታወቀም። ተማሪዎችም የተሻለ ውጤት ለማምጣት ራሳቸውን እያዘጋጁ እንደሆነም ተነግሯል። የወረዳው ትምህርት ጽሕፈት ቤት በበኩሉ በሁሉም ትምህርት ቤቶች የተማሪዎችን ውጤት ለማሻሻል ከባለድርሻ አካላት ጋር በቅንጅት እየሰራ እንደሆነ አብራርቷል። ምህረት ማሞ ተጨማሪ አላት። በትምህርት ቤቱ የመማር ማስተማሩ ስራ ምን እንደሚመስል ያነጋገርናቸው ባለድርሻ አካላት ተከታዩን ሀሳብ አንስተዋል። በርግጥ ያው ላለማዋሸት እንደ ተማሪ ብዙ ነገሮች አሉ። በዛ ላይ ወጣቶችም ነን። እንደ ተማሪ ከማየው ነገር አንፃር ወይም ደግሞ ራሴ ከማደርገው ያን ያህል ዝግጅት ያን ያህል ተማሪ ይለፋል አለ። ግን እዚህ ግቢ ደግሞ በጣም ይረዱናል አስተማሪዎች። ከኛ ጥረት በላይ አስተማሪዎች በጣም ይረዱናል። ሜካፕን በቲቶሪያል ምናምን በጣም ብዙ ጊዜ ከተማሪዎች በላይ እየለፉልን ያሉት አስተማሪዎች ናቸው ብል ውሸት አይሆንብኝም። እና እንደ ተማሪዎች ሳይ ደግሞ ይሁን እግዚአብሔር ይመስገን ከድሮ የተሻለ ሁኔታ ማለት ብዙ ተማሪዎች ያው ተስፋ የቆረጡም ቢኖሩ አሉ። ተማሪዎች በጣም እየጣሩ ነው። አስተማሪዎች እንደሚጥሩልን ያክል ተማሪዎች ገብቷቸው በጣም እየጣሩ እየተማሩ እያጠኑ ይሁን የተሻለ ሁኔታ ላይ ያለነው። ያው በሀገር አቀፍ ደረጃ የመማር ማስተማር በጣም እንደደከመ ነበር። ግን አሁን ዩኒቨርሲቲ ሄዶ ከመፈተናቸው አኳያ ተማሪዎቹ ምንድነው የኩረጃ ስለቀረ አሁን በደንብ አድርጎ የማንበብና የመዘጋጀት ነገር እንደገና ትኩረት የመስጠት ነገር በጣም እየጨመረ ስለሄደ ተማሪዎቹ ከአንደኛ ሴሚስተር ጀምሮ በራሳቸው ከፍለን እንማር ብሎ ተነሳሽነት ከፍለን እንማር ብሎ ስለዚህ ከፍሎም እየተማሩ ነበር። አንደኛ ሴሚስተር ተጨማሪ ትምህርት እስከ ማታ ድረስ ነው አሁን ተማሪ የሚማረው ማለት ነው። ምክንያቱም ተማሪዎቹ በጣም ትኩረት አድርገዋል ለትምህርት ላይ ኩረጃ ስለቀረ ማለት ነው። ስለዚህ መምህራኖችም በተነሳሽነት
ተማሪዎችን ለመለወጥ ተነስቶ ፕሮግራም በትምህርት ቤቱ ወጥቶ ከ9ኛ እስከ 12ኛ ባለው ክፍል ውስጥ ፕሮግራም ወጥቶልን ስለዚህ በጣም ትልቅ የሆነ የማጠናከሪያ ትምህርት የተሰጠ ተማሪዎቹ አሁን ግራጁዋሊ ለውጥ እያመጡ ነው። አስተሳሰባቸውም እየተቀየረ ነው የመጣው። የተሻለ ውጤት እንዲመጣ ለተማሪዎች ድጋፍና ክትትል እንደሚሰጥም አንስተዋል። ለሴቶች ተብሎ የተለየ ድጋፍ የለንም። በእርግጥ ግን እንደ ተማሪዎች በአጠቃላይ ከበፊትም ጀምሮ ብዙ የሚሰጡን ቲቶሪያሎች ነበሩ፣ እርዳታ ትምህርቶች ምናምን ከመደበኛ ትምህርቶች በተጨማሪ ክፍለ ጊዜ ተይዞልን ምናምን ብዙ ጊዜ ይሰጠን ነበረ ከዚህ ግቢ እንደገባን ጀምሮ ማለት ነው። አስተማሪዎች በእርግጥ ከልፋት ሁሌም ወደ ኋላ አይሉም። ተማሪዎች ብዙ ጊዜ በድካም ምናምን ይቀራሉ እንጂ ግን አሁን ላይ ብዙ ድጋፍ እየተደረገልን ከበፊቱ በተለይ በተሻለ ሁኔታ አሁን ያለንበት ሁኔታን በጣም እንትን ስለነበር በተሻለ ሁኔታ አሁን በጣም ለተማሪዎች የሚሰጠው ትሪትመንት ከትምህርቱ በተጨማሪ ደግሞ የስነ ልቦና ድጋፉ ላይ ይደረግልናል። በትምህርት ቤት በክላስ ፈተና ሲባል ያው እንኳን በኢንትራንስ አጠቃላይ ይቅርና የክላስ ፈተና ሲባል ያስደነግጣል። እንደ ተማሪዎች ብዙ ኮንፊውዝ የሚያደርጉ ነገሮች አሉ። ግን ደግሞ አሁን በቃ ከተዘጋጀን ምንም ነገር እንደማያቅተን ካጠናን ጊዜያችንን በአግባቡ ከተጠቀምን ምንም ነገር እንደማያቅተንና እንድንዘጋጅ አድርገውናል። እኛም እየተዘጋጀን ያለ ነው። በአጠቃላይ ጥሩ ሁኔታ ላይ ያለ ነው። ያ ብቻ ሳይሆን የ6 ዓመት የ7 ዓመት ተከታታይ የኢንትራንስ ጥያቄዎችን በሚገባ ማታም ሰርተናል። ማታ ብቻ ሳይሆን ክላስ ውስጥም የእኛም ፖርሽን በጊዜው ጨርሰን እነዛን ሰርተን ያዘጋጀን ያው የተሻለ ይመዘገባል የሚል እምነት አለ። የትምህርት ስብራትን ለመጠገን እንዲሁም አመርቂ ውጤት እንዲመጣ ተማሪዎች፣ ወላጆችና መምህራኖች ማድረግ አለባቸው ያሉም አለም። አሁን በዚህ ሰዓት እንደምታውቂው ያው እንግዲህ ለዚህ ሁሉ ፒላር የሆነው ማን ነው? አስተማሪ ነው። አስተማሪ ዲቮቲድ ሆኖ እዛ ውስጥ ገፍቶ በሚገባ እንዲያስተምር እንግዲህ ማስተማር ቀንም ማታም ራስን ዲቮት አድርጎ ነው። ብዙ ፓወር ይፈልጋል ማስተማር፣ ብዙ ኤነርጂ ጨርሰን የምንሰራበት ስራ ስለሆነ ስለዚህ ይህንን ኤነርጂ የሚተካ ነገር ለመምህር ያስፈልጋል። ለመምህር ስለሚያስፈልግ ስለዚህ ይህንን መምህር ማን ነው ሳፖርት የሚያደርገው? ስለዚህ ስቴክ ሆልደሮቹ ስፔሻሊ መንግስት የሚመለከታቸው አካላት አስተማሪን ቢደግፉ አስተማሪ በሙሉ ልብ እዛ ገብተው ቢሰራ የተሻለ ውጤት ሊመጣ ይችላል ብዬ አምናለሁ። እንደሚታወቀው የኛ ወረዳ በጀት እየመደበ የማታ ትምህርት ለመምህራን በጀት እየመደበ 12ኛ ክፍሎችን ለማብቃት ከ2015 ጀምሮ ይህን ነገር እያደረገ ነው ያለው። ከትልቁ ከወረዳ አመራር ጀምሮ ማለት ነው። ጽሕፈት ቤትም መጥቶ ይደግፉናል። ባለፈው 35 ተማሪዎች ለአዳር ሲመረጡ ህብረተሰቡን ጠርተን ነበር። ወላጆች እኛ እንደግፋለን፣ ተማሪዎቹ ይማሩ እንደሆነ በብር እንደግፋለን ነው ያሉት። ግን ያለውን ነገር ግን ወረዳው ነው ችሎ እንትን እያለ ያለው። ስለዚህ የወላጅ ጠርተን ወላጅ ብናናገር የትምህርት ያለው አስተሳሰብ እየጨመረ ነው የመጣው። ምክንያቱም ልጁ ሜዳ ላይ እንዲወርቅ አይፈለግም። ኩረጃ ስለቀረ አሁን አንብቦ እንዲያልፍ ነው የሚፈልገው። በቢጣ ወረዳ የቀበሌ አፈጉባኤዎች 23ኛ ዙር ፎረም በኦዳ ዳኒቲ ከተማ ተካሂዷል። የየፎረሙ ተሳታፊዎችም የተለያዩ የልማት ስራዎችን ተዘዋውረው መመልከታቸው ተገልጿል። ዘገባው የወረዳው የመንግስት ኮሚኒኬሽን ጉዳዮች ነው። ጽዮን ታደለም። የጉብኝቱ አንድ አካል የሆነው በህብረተሰቡ ሙሉ አቅም የተገነባው የኦዳ ዳኒቲ ሁለተኛ ደረጃ ትምህርት ቤት ሲሆን ትምህርት ቤቱን ለማጠናቀቅ ከ12 ሚሊዮን ብር በላይ ወጪ መሆኑ ተመላክቷል። በምልከታውም ህብረተሰቡ ትውልዱን ለማነጽ ይህንን ታላቅ ተቋም በመገንባት ያሳየው ቁርጠኝነት ለሌሎች ተሞክሮ ከመሆኑም በላይ ለትውልድ የሚተላለፍ ተቋምና ታሪካዊ ቅርስ መሆኑ ተገልጿል። በሌላ በኩል ተሳታፊዎች በከተማ ግብርና መስክ በኩታ ገጠም እየለማ የሚገኘው የቀይ ሽንኩርት ማሳ የጎበኙ ሲሆን በአካባቢው ከሽንኩርት ልማት ባለፈ የፍራፍሬና ቅመማ ቅመም ምርት አቅም መኖሩ ተገልጾ ይህም ተጠናክሮ መቀጠል እንዳለበት በጉብኝቱ ተሳታፊዎች አስተያየት ተሰጥቷል። ከተማው በታዳጊ ማዘጋጃ ቤት የተከናወነው የውስጥ ለውስጥ መንገድ ከፈታ በምልከታው የተቃኘ ሲሆን በኦዳ ጤና ጣቢያም እናቶች በጤና ተቋም እንዲወልዱ
ከማድረግ ጀምሮ ግቢውን ምቹና ማራኪ ለማድረግ የተከናወኑ ተግባራት ተዳሰዋል። የወረዳው ምክር ቤት ዋና አፈ ጉባኤ አቶ ካሳሁን ገብረ ሚካኤል እንደገለጹት የፎረሙ ተሳታፊዎች በኦዳ ከተማ ህብረተሰቡ ትምህርት ቤት ከመገንባት ጀምሮ በሌሎች ልማቶች ያሳየውን ቁርጠኝነት በማጤን በየቀበሌያቸው ይህንን ተሞክሮ ማስፋፋት እንደሚገባ አመላክተዋል። የኦዳ ማህበረሰብ በራስ አቅም የገነባው ሁለተኛ ደረጃ ትምህርት ቤት ከወረዳ አልፎ በሌሎች አካባቢዎችም ተሞክሮ ሊሆን የሚችል ነው ያሉት ዋና አፈ ጉባኤው የአካባቢው ነዋሪዎች መንግስትን ሳይጠብቁ ያከናወኑ ላሉት አርአያነት ላለው ተግባር ምስጋና አቅርበዋል። የወረዳው መንግስት ዋና ተጠሪና የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ታጋይ አዴሎ በበኩላቸው የከተማ ግብርናን በመተግበር የፓርቲውን ኢኒሼቲቭ በስራ ያረጋገጠ መሆኑን ገልጸው መሰል የልማት ስራዎች በወረዳው ሁሉም አካባቢዎች ተጠናክሮ ሊቀጥል ይገባል ብለዋል። የአካባቢው ማህበረሰብ መንግስትን ሳይጠብቅ የብዙ ዜጎች መፍለቂያ የሆነውን ትምህርት ቤት በመገንባት ታሪክ የጻፈ ህዝብ ነው ያሉት የመንግስት ዋና ተጠሪው ባለድርሻ ተቋማት መሰል ተሞክሮችን የማስፋፋት ስራ ላይ ትኩረታቸውን እንዲያደርጉ አሳስበዋል። የወረዳው ምክትል አስተዳዳሪና የፋይናንስና ኢኮኖሚ ልማት ጽህፈት ቤት ኃላፊ አቶ ማቴዎስ አዴሎ በበኩላቸው በከተማ ግብርና መስክ በጥቂት ማሳያ በርካታ ምርት የሚያስገኙ ሰብሎችና የጓሮ አትክልቶችን ማልማት ኢኮኖሚያዊ ፋይዳው ከፍተኛ በመሆኑ ይህንን በኦዳ ከተማ መመልከት ተችሏል ብለዋል። አካባቢው ከፍራፍሬና ቅመማ ቅመም ዘርፍ ባሻገር በሽንኩርት ልማት የተሻለ ደረጃ ላይ እንደሚገኝ የጠቀሱት ምክትል አስተዳዳሪው ከዚህም ጎን ለጎን በሌሎች ሰብሎችም በቴክኖሎጂ በመታገዝ የተሻለ ምርት ለማግኘት መስራት እንደሚገባ አመላክተዋል። የእርሻ ዘርፍ የምግብ ዋስትናን ከማስጠበቅ ባሻገር የሀገሪቱን ኢኮኖሚ ከፍ ለማድረግ የጎላ ሚና እንዳለው የጊምቦ ወረዳ አስተዳደር አስታወቀም። የወረዳው ግብርና ደን አካባቢ ጥበቃና ህብረት ስራ ጽህፈት ቤት የ2016-17 ዓመተ ምህረት ምርት ዘመን አፈጻጸምና የ2017-18 የመኸር የልማት ትሩፋትና የአረንጓዴ አሻራ እቅድ የንቅናቄ መድረክ ተካሂዷል። የወረዳው የመንግስት ኮሚኒኬሽን ዘገባን ምህረት ማሞ በወረዳ ደረጃ የተያዘውን ንግድ ለማሳካት ቴክኖሎጂን በመጠቀም ምርትና ምርታማነትን ማረጋገጥ ያስፈልጋል ሲሉ የወረዳው አስተዳዳሪ አቶ ትብብሩ አሰፋ ገልጸው በወረዳ ውስጥ የሚገኙ ትራክተሮችን በመጠቀም መስራት እንደሚያስፈልግም ተናግረዋል። በብልጽግና ፓርቲ መሪነት እየተከናወነ ያለው የልማት ትሩፋት የአረንጓዴ አሻራና ሌሎች የልማት ተግባራቶች ባለድርሻ አካላቶች በመፈጸም ተወዳዳሪ መሆን ያስፈልጋልን ብለዋል። በምርት ዘመን ከ7200 ሄክታር በላይ ማሳ በመኸር አዝመራም ከ8.1 ሚሊዮን በላይ ችግኞች በአረንጓዴ አሻራ በልማት ትሩፋት ስራዎች የግንዛቤ ማስጨበጫና በየመንደሩ ይህንን ተግባር ማረጋገጥ እንደሚያስፈልግ የወረዳው ግብርና ደን አካባቢ ጥበቃና ህብረት ስራ ጽህፈት ቤት ኃላፊ አቶ እምቶ ወልደ ሚካኤል ጠቁመዋል። በልማት ትሩፋት ዘርፍ በየመንደሩ ስታንዳርዱን ጠብቆ ያለ መስራት፣ በኮታ ገጠም ያለ ማደራጀት ከታዩ ጉድለቶች መካከል መሆናቸውን የወረዳው ደን አካባቢ ጥበቃና ህብረት ስራ ጽህፈት ቤት ኃላፊ አቶ እምቶ ወልደ ሚካኤል ጠቁመዋል። የተጠቃሚዎችን ቁጥር በተለያዩ መንገዶች ማስፋት፣ ከባለድርሻ አካላት ማስተሳሰር፣ ባለሙያዎችን ማብቃት፣ ቴክኖሎጂ አጠቃቀምን ማሻሻል ቀጣይ አቅጣጫ መሆኑንም ገልጸዋል። የ2016 ዓመተ ምህረት አረንጓዴ አሻራ አፈጻጸም ሪፖርትና የ2017 ዓመተ ምህረት መነሻ እቅድ በወረዳው ደን አካባቢ ጥበቃ ስራ ሂደት አስተባባሪ አቶ ሙሉ ወልደ ገሪም አቅርበዋል። ባለፈው በጀት ዓመት በ210.7 ሄክታር ማሳ ላይ ከ570 ሺህ በላይ ችግኝ መትከሉን በሪፖርቱ ያቀረበው አቶ ሙሉ የጽድቀት ደረጃው 92% በላይ እንደሚገኝም አብራርተዋል። በየደረጃው ከሚመለከታቸው አካላት ጋር የቅንጅት ማነስ፣ ሙሉ በሙሉ የተተከለውን የመንከባከብ ውስንነት፣ በየአደረጃጀቶች ኃላፊነትን አለመወጣት ከታዩ ውስንነቶች መካከል ናቸው ብለዋል። በሌላ በኩል በ2017 ዓመተ ምህረት የክረምት ተከላ 8.1 ሚሊዮን ችግኝ ለመትከል የታቀደ መሆኑን የገለጹት አቶ ሙሉ ወልደ ገሪማ ተከላው የሚጀመረው ሰኔ 20 2017 ዓመተ ምህረት ነው ብለዋል። በተጨማሪም በኤሌክትሮኒክ ቫውቸር ስርዓት የግብርና ግብዓት ሽያጭ ተግባር አፈጻጸም መመሪያ በጽህፈት ቤቱ እርሻ ዘርፍ ኃላፊ በአቶ መብራቱ ገብረመድህን ቀርቦ ውይይትም ተደርጎበታል። ክቡራትና ክቡራን ተመልካቾቻችን ከከፋ ቴሌቪዥን ለሰዓቱ ያሰናዳናቸው ዜናዎች ቀደም ሲል የተከታተላችኋቸውን ይመስሉ ነበር። ዜናዎቹን እየመራው ፍጹም ተሾመ ከእናንተ ጋር ቆይታ አድርጌያለሁ። ከከፋ ቴሌቪዥን የሚቀጥሉ ፕሮግራሞችን እንድትከታተሉ እየጋበዝኩ እኔ ከወዲሁ ተሰናበትኩ። ሰላም።